ፓስፖርት ቤት ሆናችሁ በስልካችሁ እንዴት መሙላት እንደምትችሉ ዛሬ አሳያችኋለሁ። የኢሚግሬሽን ዌብሳይታቸው አዲስ ነው፣ ልክ እንደበፊቱ አይደለም። የተቀያየሩ ነገሮች አሉት። ስለዚህ እዛ ላይ ገብታችሁ በትክክል የማንንም እርዳታ ሳትፈልጉ እንዴት እንደምትሞሉ የሚያስፈልጓችሁን ዶክሜንቶች ሁሉን ነገር ፎርማችሁን በሙሉ አንዳንድ ሊያስቸግሯችሁ የሚችሉትን ነገሮች እንዴት ማለፍ እንደምትችሉ አሳያችኋለሁ። ይሄንን ቪዲዮ ግን በጣም ለጓደኞቻችሁ ለሚፈልጉም ሰዎች ወደፊት መሙላት ለሚያስቡ ሰዎች ላኩላቸው። ከዚህ ውጭ ግን ይሄንንም አይታችሁ አይ እኔ ሌላ ሰው ቢሞላው ይሻለኛል የሚል ሐሳብ ካላችሁ እዚህ ጋር በማስቀምጥላችሁ ቴሌግራም ላይ እኛ ልንሞላላችሁም እንችላለን። ግን ይሄንን አይታችሁ ከሞላችሁት ምንም የሚፈጠርባችሁ ችግር የለም ማለት ነው። ሰብስክራይብ በማድረግ ጀምሩት። እስኪ ለዚህ ጠቃሚ ቪዲዮ ሰብስክራይብ እና ላይክ በማድረግ ጀምሩት። የሚያስቸግሯችሁን ነገሮችና ጥያቄዎቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንቀጥል። አሁን በስልካችሁም ትችላላችሁ፣ ኮምፒውተርም ካላችሁ ትችላላችሁ። የምታዘጋጇቸው ዶክሜንቶች የልደት ሰርቲፊኬታችሁን አዘጋጁ። ከዛ በኋላ ደግሞ የታደሰ መታወቂያ አዘጋጁ። ከዛ ውጭ የተለየ ዶክሜንት አያስፈልጋችሁም። 5000 ብር 20,000 ብር እና 25,000 ብር አሁን ላይ ይሄን ቪዲዮ ሪከርድ በማደርግበት ሰዓት ያሉት ፓኬጆች እነሱ ናቸው። 5,000 ብር ለረጅም ጊዜ ከአንድ ወርና ከዛ በላይ ለሆነ ጊዜ ለሚቆየው ማለት ነው። 20,000 ብር ለ5 ቀን 25,000 ብር ደግሞ ለ2 ቀን የሚሆኑ ቶሎ የሚደርሱ ፓኬጆች ናቸው ያሉት። አንዳንድ ጊዜ ዌብሳይቱ ላይ ላታገኙ ትችላላችሁ። ቀን እንዴት እንደምትመርጡ ሎኬሽን ያላችሁበት ቦታ ሆናችሁ በሚቀርባችሁ ቦታ እንዴት እንደምትሞሉ ነው ማሳያችሁ። እንቀጥል። በቀጥታ ላይ ላሳያችሁ። በቀጥታ ብሮዘራችሁ ላይ ትሄዱና እኔ በስልኬ ላሳያችሁ። ብዙ ሰዎች ስልካችሁን ስለምትጠቀሙ ICS ብላችሁ ሰርች አድርጉ። ICS ከዛ እንደዚህ አይነት ዌብሳይት ይመጣላችኋል። ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚል ይመጣላችኋል። እሱን ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉት እንደምታዩት ቼክ ስታተስ እና አፕላይ የሚል ነው ከላይ ያለው። እኛ ግን አፕላይ ማድረግ ነው የምንፈልገው። አዲስ ቼክ ስታተስ ማለት አፕላይ አድርጋችሁ ምን ቦታ ላይ ነው ያለው የት ደረጃ ደርሷል የሚለውን ለማወቅ የሚያግዛችሁ ነው። ቼክ ስታተስ እሱ ነው። ስለዚህ እኛ ግን አፕላይ የሚለውን እንነካለን። ከዛ እዚህ ጋር እንደምታዩቸው ስለ ዌብሳይቱ እንዴት አፕላይ እንደምታደርጉ ምናምን ያሉ ነገሮች ነው ያሉት። እኛ ግን ሎጊን የሚለውን እንነካለን። ሎጊን የሚለውን እንነካለን። አዲስ ስንሆን ከታች ኒው ቱ ኢፓስ የሚል አለ። ኢፓስፖርት ሳይን አፕ ነው የሚለውን እንነካለን። ከዛ ሳይን አፕ ስታደርጉ ዩዘር ኔም አስገቡ ይላችኋል። እኔ ከዚህ በፊት ተመዝግቤ ነው ከታች ያመጣልኝ። እኔ ግን እዚህ ጋር ኤቢቴክ እስኪ እንደዚህ ላድርገው። ይሄ ዩዘር ኔም አልተያዘም። እዚህ ጋር አረንጓዴ ካልሆኑላችሁ ስማችሁ ላይ ስፔሊንጉን ምናምን እንደዚህ ቁጥሩን መቀየር ትችላላችሁ። ቁጥር አለማድረግም ትችላላችሁ። እንደምታዩት አሁን ይሄ ተይዟል ይለኛል አይደል? ስለዚህ በዛው ቀጥላለሁ ማለት ነው። ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። ስልክ ቁጥራችሁን ታስገቡና ኮንቲኒው ትሉታላችሁ። ከዛ ወደ ስልክ ቁጥራችሁ ቬሪፊኬሽን ኮድ ይገባል። እሱን ታስገባላችሁ። ከዛም ኮንቲኒው ትሉታላችሁ። ከዛ በኋላ እንደዚህ ዩዘር ኔም እና ፓስወርድ ታስገቡና ሎጊን ታደርጋላችሁ። ልክ እንደዚህ ሲሆን ሎጊን የሚለውን ትነካላችሁ። በቀጥታ ከተመዘገባችሁ በኋላ ሎጊን ስታደርጉ ሁለት ኦፕሽን ያመጣላችኋል። ቱ ስቴፕ አውተንቲኬሽን ወይ ደግሞ አውተንቲኬት ለማድረግ እናንተ መሆናችሁን ለማረጋገጥ ወይ በኢሜል አድሬሳችሁ ወይ ደግሞ በስልክ ቁጥራችሁ ኮድ ይልክላችኋል። እኔ እንደምታዩት በኢሜል ነው ኮድ እንዲልክልኝ ያደረኩት። ከዛ ኢሜል አድሬሴ ላይ ሄድና የላከልኝን ኮድ አስገባለሁ ማለት ነው። ወደ ኢሜል አድሬሳችሁ ሄዳችሁ በቀጥታ ኮዳችሁን ነው የምትፈልጉት። ኖ ሪፕላይ ብሎ ኢፓስ ብሎ ይመጣላችኋል። እኔ ገብቶልኛል እዚህ ጋር እሱን አስገባለሁ። ልክ እንደዚህ ታስገቡና ኮንቲኒው ትሉታላችሁ። ኮንቲኒው ስትሉት ልክ እንደዚህ ነው የሚመጣላችሁ። ይሄኛው ሆም ፔጅ ነው። በቃ እዚህ ጋር ኦሪጂናል አይዲ አፕላይ ለማድረግ ፓስፖርት፣ ሬዚደንስ አይዲ እና ቪዛ ካሚንግ ሱን እንግዲህ ወደፊት እንደዚህ አፕላይ ማድረግ የምትችሉባቸው ነገሮች ናቸው። እኛ ግን አሁን የምንፈልገው ፓስፖርት ስለሆነ አፕላይ ፓስፖርት የሚለውን እንነካለን። በስትክክል አዳምጡ። አፕላይ ፓስፖርት የሚለውን ከነካችሁ በኋላ ኢዝ
ፈርስት ታይም አፕላይንግ ለመጀመሪያ ጊዜ ነው ወይስ ደግሞ ከዚህ በፊት ፓስፖርት ነበራችሁ? ሶ ለማሳደስ ከሆነ ይሄኛውን ሁለተኛ ላይ ያለውን ትነካላችሁ። አዲስ ስለሆነ እኛ የምንፈልገው የመጀመሪያውን እንነካለን። ሶስቱን ከነካችሁ በኋላ እዚህ ጋር ተርሞች፣ ኮንዲሽኖች አሉ፣ ህጎቹ እዚህ ጋር ነው ያሉት። እነዚህን ማንበብ ትችላላችሁ። ምን የምታደርጉ ነው ያሉት ነገሮች የሚሉትን ካያችሁ በኋላ ከታች አክሰፕት የምትላለች እሷን ነክታችሁ ኔክስት ትሉታላችሁ። ሶ እዚህ ጋር ለህፃን ነው ለወጣትና ከዛ በላይ ለሆነ ሰው ነው። ሶ ህፃን ከሆነ ቻይልድ ነው፣ ካልሆነ አዳልት ማለት ወጣቶችና ከዛ በላይ ለሆነ ሰው ማለት ነው። ኔክስት እንለዋለን። ሶ እዚች ጋር አፕሊኬሽን አይደንቲፊኬሽን ስታተስ ነው፣ ዲቴይል ነው። ሶ እዚች ጋር ፋይዳ ገቨርንመንት አይደንቲፊኬሽን ነምበር አለ፣ ሬዚደንስ የሚል አለ። ፋይዳን ተጠቀሙ። ሶ ከዚች ጋር አይደንቲፊኬሽን ነምበር የፋይዳ ቁጥራችሁን እዚች ጋር ታስገባላችሁ። ከዛ እዚህ ጋር ያሉት በሙሉ የሚሞሉ ፎርሞች ናቸው። በሙሉ እነዚህ እንዳለ ምን ምን መሙላት እንዳለባችሁ እነግራችኋለሁ እዚህ ጋር። ሶ እዚች ጋር ስም ትሞላላችሁ፣ ስማችሁን ታስገባላችሁ፣ ፈርስት ኔም፣ ከዛ በአማርኛም ታስገባላችሁ፣ በእንግሊዘኛም ታስገባላችሁ እስከ አያታችሁ ድረስ እዚች ጋር በአማርኛም በእንግሊዘኛም ታስገባላችሁ። ከዛ እዚች ጋር ወደታች ዝቅ ስትሉ ጾታችሁን፣ ከዛ በርዝ ዴት እዚች ጋር በፈረንጆቹ፣ እዚች ጋር በአበሻ በኢትዮጵያ ወይ ደግሞ አንዳንድ ጊዜ እዚህ ጋር በኢትዮጵያ ስታስገቡ ወደ ፈረንጅ ይቀይርላችኋል። ግን አንዳንድ ጊዜ ሊሳሳት ስለሚችል ወደ ዌብሳይት ገብታችሁ ኢትዮጵያንቱ ግሪጎሪያን ካላንደር ብላችሁ ሰርች አድርጉና ይችኛዋን ነክታችሁ እዚህ ጋር ማስገባት ትችላላችሁ። እዛ ጋር ሜቢ አንዳንድ ጊዜ ቼንጅ ሲያደርግ ልዩነት ሊኖረው ይችላል። ሶ እዚህ ጋር ገብታችሁ ቀናችሁን መርጣችሁ ማስገባት ማለት ነው። ሶ ማስገባት በጣም አሪፍ። ቀጥሎ እድሜያችሁን አለ፣ ከዛ ፕሌስ ኦፍ በርዝ የተወለዳችሁበት ቦታ እንትናችሁ ላይ ናሽናል የልደት ሰርቲፊኬታችሁ ላይ ያለውን ታስገባላችሁ። በርዝ ሰርቲፊኬቱን ማለፍ ትችላላችሁ፣ ወይ ደግሞ ከኋላ መጀመሪያ ላይ ዜሮ ማስገባት ትችላላችሁ፣ ድጅቱ እንዲሞላላችሁ። በዛ መልኩ ነው የምታልፉት። ከዛች ጋር ማርሻል ስታተስ ያገባ ያላገባ፣ ከዛ የስራ ዘርፋችሁን እዚህ ጋር ታስገባላችሁ። ብዙ ምርጫ አላችሁ። ከዛ እዚህ ጋር ቁመታችሁን ማለፍ ትችላላችሁ። የአይን ከለራችሁን ታስገባላችሁ። የሄር ከለራችሁንም ታስገቡና ከዛ በኋላ ነው ኔክስት የምትሉት ማለት ነው። ሶ እዚች ጋር እኛ እናስገባ። ሶ እንደዚህ ካስገባም በኋላ ኔክስት እንለዋለን። ኔክስት ብቻ ነው የምትሉት። በቃ በስትክክል አስገቡለት። እዚህ ጋር ሁሉ ነገሩን መሙላት ነው። ስማችሁን በአማርኛ እና በእንግሊዘኛ፣ ፋይዳ ቁጥራችሁን ደግሞ ይሄ 16 ዲጂት ያለውን ቁጥር ነው የምታስገቡለት። ከዛ ድረስ ሰርቲፊኬታችሁ ላይ ያለው ነምበር እንደዚህ 16 ወይ 17 ከሆነባችሁ 16 ከሆነባችሁ ጨምሩበት፣ ምንም ችግር የለውም። ከዛ እዚች ጋር ሜን አድሬስ የሚል አለ። እዚች ጋር ጠቅ እናረጋታለን። ያ ማለት አሁን ያላችሁበት ቦታ አሁን ያላችሁበትን ቦታ ነው እዚህ ጋር የምትሞሉለት። ይሄኛው ፓርት ለሱ ነው። እዚች ጋር እንደምታዩት ሲቲ አሁን ያላችሁበትን ከተማ ታስገባላችሁ። እሺ ከዛ ሆም አድሬስ ራሱን ማስገባት ትችላላችሁ እንዳላችሁበት ከተማ። አዳማ ከሆነ አዳማ፣ ባህር ዳር ከሆነ ባህር ዳር፣ ሌላም ቦታ ከሆነ ልክ እንደዚህ ታስገባላችሁ። ከላይ እዚህ ጋር ኢንአክቲቭ ከሆኑ ታልፏቸዋላችሁ፣ ምንም ችግር የለውም። አክቲቭ የሆኑትን ብቻ ታስገባላችሁ። ከዛ ኔክስት እዚህ ጋር እንደዚህ ሲመጣላችሁ አዲስ አበባ ትሉታላችሁ። ኔክስት ስትሉት አንዳንድ ጊዜ አክቲቭ ሊያደርግላችሁ ይችላል፣ አክቲቭ ካልሆነ ማለት ነው። አሁን የምትኖሩበት ከተማ አይደለ፣ እዚህ ጋር ክፍለ ከተማችሁን፣ ወረዳችሁን ታስገባላችሁ። ከዛ ቀበሌ ማንዳቶሪ አይደለም። ከዛ ኔክስት
እኔ ለሳምፕል ነው ይሄኛውን እያስገባውላችሁ ያላችሁት። ከዛ ቅድም ያስገባችሁትን ስልክ ቁጥር ያመጣላችኋል እዚች ጋር ኢሜል አድሬሳችሁንም ያመጣላችኋል። ከዛ ኔክስት፣ ከዛ ካንትሪ ይላችኋል ኢትዮጵያ። የአፖይንትመንት ዲቴይል ነው። ኢንሮልመንት ኦፊስ የት ቦታ ነው? እዚህ ጋር ነው ቦታ የምትመርጡት። የት ነው የምታወጡት የሚለውን እዚህ ጋር ነው የምትመርጡት። የአዲስ አበባ ከሆነ እዚህ ጋር እንደምታዩት ኢሚግሬሽን ኤንድ አቃቂ ቃሊቲ አለ። ከዛ አያት 49 ነበረ ለሚኩራ አለ። ስለዚህ የሌላ ሀገር ከሆነ ደግሞ ሀገራችሁ ያላችሁበትን ቦታ ታስገባላችሁ ማለት ነው። ከዛ እዚች ጋር አይል ኮሌክት ማይ ዶክሜንት አት ለሚኩራ ላይ ሄጄ ወስዳለው ነገር ነው። ሰርቪስ ታይፕ እዚህ ጋር ነው የምትደርሱት። ሰርቪስ ታይፕ እንደምታዩት 45 ቀን ነው እንትን የሚለው። ስለዚህ ፕሮሰሲንግ ታይም ከ10 እስከ 10። ከዛ ክፍያው ምን ይጠይቃችኋል? ሰርቪሱን እዚህ ጋር ክሊክ ታደርጋላችሁ 5000 ብር። ከዛ አፖይንትመንት ዴታችሁን እዚህ ጋር ነው። እዚህ ጋር ስትመርጡ አክቲቭ የሆኑና ያልሆኑ ቀኖች አሉ። እንደምታዩት እነዚህ አክቲቭ ያልሆኑ ቀኖች ናቸው። ከ3 ጀምሮ ናቸው አክቲቭ ቀኖች። ለምሳሌ በ3 ከሆነ 3 የሚለውን ታስገባላችሁ። ከዛ ከታች ቅዳሜ ማለት ነው መስከረም 23። አሁን ነሐሴ 12 ነው ያለውት ከአንድ ወር ባነሰ ጊዜ ውስጥ ማለት ነው። ኦልሞስት ነሐሴ 12 መስከረም 3 መስከረም 23 ኦልሞስት አንድ ወር ከምናምን በቃ 45 ቀን ማለት ነው። ከዛ እዚች ጋር ኮንፊርም እንላለን። ቅዳሜ በዚህ ጊዜ ይላል። ሰዓት ምረጥ ይለኛል። እዚች ጋር ከ2 ሰዓት እስከ 3 ከ3 እስከ 4 ከ4 እስከ 5 ከ5 እስከ 12 33 ስፖት ይቀራል። የሚቀሩትን ነገሮችም እዚህ ጋር ያሳያል። ሲሞላ ቀኑ ለሌላ ለሚሞላ ሰው ያመጣ ማለት። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ወደ መጨረሻው ስቴፕ ደርሰናል። ከዚህ በኋላ አውተንቲኬሽን በር ሰርቲፊኬት ይላል። ይሄ ማለት የልደት ሰርቲፊኬታችሁን እዚህ ጋር ታስገባላችሁ። ናሽናል አይዲ ፋይዳችሁን ታስገባላችሁ። ስትሄዱ ግን የታደሰ መታወቂያ ትይዛላችሁ ማለት ነው። ቀጥሎ ኦፕሽናል ዶክሜንት የሚል አለ። መታወቂያ ምናምን ካስፈለገ እዚህ ጋር ታስገባላችሁ። በመጨረሻ ሪቪው ኤንድ ሰብሚት ነው። እዚህ ጋር ግን ስታስገቡ ዶክሜንቶቹን በስርዓት ታስገባላችሁ። ስካን የሆኑ በስርዓት ታስገባላችሁ ማለት ነው። ከዛ በኋላ ክፍያውን የምከፍሉበትን እንትን ያመጣላችኋል። እዚህ ጋር እኔ ላስገባና ላሳያችሁ። ከ1 ሜጋባይት መብለጥ የለበትም ፋይሉ። በነገራችን ላይ ከ1 ሜጋባይት መብለጥ የለበትም ፋይሉ። እዚህ ጋር ሰርቲፊኬት ሚላውን ታስገባላችሁ። ከ1 ሜጋባይት ከበለጠ አክሰፕት አያረጋችሁም። ስለዚህ ምንድነው የምታረጉት እናንተ? ከዛ በላይ ከበዛ ኮምፕረስ ፒዲኤፍ የሚባል አለ። ኮምፕረስ ፒዲኤፍ የሚል ውስጥ ገብታችሁ ወይ ደግሞ ሊንኩን አስቀምጥላችኋለሁ እንትናችሁን ኮምፕረስ ዝቅ የሚያደርግላችሁ ማለት ነው ፋይል ሳይዛችሁን። ስለዚህ እዛ ውስጥ ገብታችሁ ታስተካክላላችሁ ማለት ነው። ከዛ በኋላ ክፍያው በ2 ሰዓት ጊዜ ውስጥ መከፈል አለበት። በ2 ሰዓት ጊዜ ውስጥ ካልተከፈለ ኤክስፓየርድ ያደርጋል። የሞላችሁት ፎርም አልሞላችሁም ጥቅም የለውም ማለት ነው። ከዛ በተባላችሁበት ሰዓት ዶክሜንታችሁን ይዛችሁ የልደት ሰርቲፊኬታችሁን የከፈላችሁበትን ደረሰኝ እሱንም ፕሪንት አድርጋችሁ ታደሰ ቀበሌ መታወቂያና ፋይዳችሁን ይዛችሁ ትሄዳላችሁ። የልደት ሰርቲፊኬታችሁ ከጀርባ አውተንቲኬት መደረግ አለበት። ወሳኝ ከሆነ ትሄዳችሁ ከጀርባ መመታት አለበት። ክፍያ በቴሌብርም በሲቢኢ መምረጥ ትችላላችሁ። ብራንችም ሄዳችሁ ማስገባት ትችላላችሁ። እንደዛ የማትጠቀሙ ሰዎች ኦፕሽኖች ስላሉት ማለት ነው። ኔክስት ስትሉት እሱ ነው የሚመጣው ማለት ነው። ስለዚህ በዚህ መልኩ ሞልታችሁ ያንን ስክሪንሾት አድርጋችሁ የሞላችሁበትን ፎርም ስክሪንሾት አድርጋችሁ በዚህ መልኩ መጨረስ ትችላላችሁ ማለት ነው በቀላሉ። ስለዚህ የመጀመሪያዎቹ አካባቢ ነው የሚከብዷችሁ እንጂ ሌሎቹ ቀላሎች ናቸው ማለት ነው። ስለናንተ ኢንፎርሜሽኑን መሙላት ስለሆነ ማለት ነው። በዚህ መልኩ ነው የምታስተካክሉት። ሀሳብ አስተያየት፣ ጥያቄ ካላችሁ ጠይቁኝ። ይመቻችሁ።